አሁን እኮ እኔ ብዙ ተናግሬያታለሁ እኮ ብዙ አውርተናል እኮ። አሁን ወሰለ መጣችሁ ቆይቷል። ከመጣች ቆይ ነው አልኳት። እግዚአብሔር ባርካት ይዛት መጣች። አንቺ ምን ወርድብሽ ነበር ዛሬ? አይ እሷ ይዘሽላት መጪ አይሁላችሁ። እንግዲህ ሩታና አብርሽ ድራማው አልቆ ተጠናቆ ታረቁ። ለማንኛውም እንኳን ደስ አላችሁ። እንግዲህ ላጣላችሁም ላስታረቃችሁም እንግዲህ ሁላችሁንም እግዚአብሔር ይስጣችሁ ነው የምንለው። ሲቀጥል ግን እንደኔ አንድ ስህተት እያጠፋሽውና በራሷ ህይወት ውስጥ ጭምልቅልቅ አድርጋ ህይወቷን ያበላሸሽው ፍቅር ነው። አንዳንዴ የራሳችሁን ህይወት ትታችሁ ለሰው ህይወት መስዋዕትነት ለመክፈል ይሆን እኔ እንደዚህ ነው ብሎ እኔ አላምንም። የራሴን ህይወት ትቼ እኔ ለሰው ህይወት መስዋዕትነት እኔ አልከፍልም። ሲቀጥል ጎን በጎን ሆኜ የራሴን ህይወትንም የዛን ህይወትን አስተካክላለሁ እንጂ ለማን ብዬ ነው የራሴን ህይወት አበላሽቼ የዛ ሰው ህይወት እንዲቀጥል አላረግም። ለምን ህይወቴን የራሴን ቀጥላለሁ። ከዛም ደግሞ የእነሱን ህይወት ማስተካከል ነበረባት። አሁን ፍቅር ምንድን ያደረገሽው መሰላችሁ? የራሷን ህይወት አበላሽታ ከዛም የእነሱን ህይወት እንደዚህ ምስቅልቅልቅል ብሎ ከዛም ሲቀጥል ፕራንክ ነው እንደዚህ ነው እንድትቀና ምናምን እንደዚህ ያለ ነገር የምትሰሩ ግን አንዳንዴ በቅናት መንፈስ የሆነ ያልሆነ ነገር ልትገቡ ትችላላችሁ። ግን ማሰብና ማስተዋል ማገናዘብ የሚባል ነገር አለ። ፕራንክ ስትሰሩ ቢያንስ እስከ 24 ሰዓት ሲቀጥል ሲቀጥል ወዲያው አለዛው በተቀር ደግሞ በ24 ሰዓት ውስጥ ፕራንክ ነው ብሎ መናገር ነው። አሁን ይሄ እንግዲህ እሳወት ከመቼ ጀምሮ አቤት መድኃኒዓለም ሆይ በስመ አብ ትዕግስቱን ይስጣቸው። ብቻ ግን ተባሉ። ለማንኛውም እንግዲህ ጋሽዬ ሰላምና እርቅ አውርደዋል ማለት ነው። ሰላም ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ በየትኛውም ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን እንዲሁም የክርስቲያን እምነት ተከታይ የሆናችሁ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ለአባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም በጤና በፍቅር አደረሳችሁ። እንግዲህ እግዚአብሔር ጾሙን የሰላም የበረከት የአንድነት ያድርግልን፣ ለሀገራችን ሰላም ፍቅር ይስጠን። እንግዲህ ለሙስሊሞቹም እንደዚሁም ለክርስቲያኖቹም እንደዚሁም ሁላችሁም እንግዲህ በያላችሁበት የፈጣሪ ሰላም ከሁላችን ጋር ይሁን። ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ ድጋፋችሁና ብርታታችሁ አሁንም አይለየ እያልኩ ወደ ቪዲዮ ይቀጥላለሁ። ለምታበረታቱ እንዲሁም ላይክ እና ሼር ለምታደርጉልኝ በእውነት ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ማለት ነው። ወደ ቪዲዮ ስመጣ እንግዲህ አብርሽና ሩታ ታረቁ። ግን ሩታ የምትለው ደግሞ ወደ ካናዳ መሄድ አልቀርም፣ መርቃችሁ ስደዱ ያባቴ ብላለሽ። እንግዲህ ካናዳ አልቀርም፣ አብርሽ ደግሞ ካናዳ የማትቀረው ከልቧ ይቅር ስላላለሽ ነው እያለን ያለ። እንግዲህ እውነት ይሁን ውሸት የካናዳው መንገድ ፈጣሪ አምላክ ይወቀው። እንግዲህ ህይወት ደግሞ ቀላል አይደለም። ሩታዬ እንደኔ ህይወትሽ ባይበላሽ መልካም ነው። ምን አለ መሰለሽ አንዳንዴ በስተት የምናደርጋቸው ነገሮች ወደ ኋላ ይጸጽተንና ይቆረቁረናል። ከምትጸጸችና ከምትቆረቆሪ ቢቀርብሽስ ምን ችግር አለው? የካናዳው መንገድ እንደኔ ማለት ነው። ምክንያቱም ትዳርና ህይወችን ብትመሰርች ልጅ በልጅነት የሚባል ነገሮች አሉ። አንደኛ ከእናትና አባትሽ ጋር ጎን ሆነሽ፣ ሁለተኛ ደግሞ ከሀገርሽ ላይ ሆነሽ ደህና ክፍያ ነው የሚከፈላችሁ። እኛ እንበል እንጂ እናቴ በ0% ጉሮሯችንና ላንቃችን እየደረቀ ያው ያለ ነው። እናንተ ደህና ክፍያ ነው የሚከፈላችሁ ዩቲዩበሮች፣ እውነት ለመናገር ማለት ነው። ስለዚህ ይህን ይመስላል ቪዲዮ። ለማንኛውም እንኳን ታረቃችሁ፣ እንኳን ደስ አላችሁ እላለሁ። እንግዲህ ቪዲዮዬን እስከ መጨረሻው ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁን እያልኩ ውዶችዬ ከወዲሁ ሰናበታችኋለሁ።
መልካም ጊዜ ይሁንላችሁ።